ሰላም ጤና ይስጥልኝ ውድ የኢትዮ ትሬዲንግ ከስተምስ ቻናል ቤተሰቦች እንደሚታወቀው በዚህ ቻናል ላይ ስለ ጉምሩክ አሰራር፣ ኢምፖርት፣ ኤክስፖርት፣ ሎጂስቲክስ፣ ኤችኤስ ኮድ እና ዓለም አቀፍ ንግድ ጠቃሚ መረጃዎችን እናቀርብበታለን። ዛሬ የምንመለከተው በዓለም አቀፍ ንግድ ውስጥ በጣም አስፈላጊ የሆነውን ኢንኮተርምስ 2020 ነው። ኢንኮተርምስ ምንድነው? ለምን አስፈላጊ ናቸው? እና እንዴት ይሰራሉ የሚለውን በቀላሉ እንማራለን። አንደኛ ኢንኮተርምስ ምንድናቸው? ኢንኮተርምስ ማለት ኢንተርናሽናል ኮሜርሻል ተርም ማለት ሲሆን በዓለም አቀፍ ንግድ ውስጥ ገዢና ሻጭ ያላቸውን ኃላፊነቶች የሚወስኑ መመሪያዎች ናቸው። እነዚህ ደንቦች በኢንተርናሽናል ቻምበር ኦፍ ኮመርስ የተዘጋጁ ሲሆን በዓለም አቀፍ ንግድ ውስጥ በስፋት ይጠቀሙባቸዋል። ኢንኮተርምስ የሚያስረዱት የመጓጓዣ ወጪን ማን እንደሚከፍል፣ ኢንሹራንስ ማን እንደሚያዘጋጅ፣ የኤክስፖርት ጉምሩክን ማን እንደሚያጠናቅቅ፣ የኢምፖርት ጉምሩክን ማን እንደሚያጠናቅቅ እንዲሁም የእቃው አደጋ ወይም ሪስክ ከሻጭ ወደ ገዢ መቼ እንደሚተላለፍ የሚያመለክቱ ናቸው። ኢንኮተርምስ ለምን አስፈላጊ ሆኑ? ኢንኮተርምስ ባይኖሩ በዓለም አቀፍ ንግድ ብዙ ግራ መጋባቶች ሊፈጠሩ ይችላሉ። ለምሳሌ የመርከብ ወጪን ማን ይከፍላል? እቃው ቢጎዳ ኃላፊነቱ የማን ይሆናል? ጉምሩክን ማን ያጠናቅቃል? እና የመሳሰሉ ጥያቄዎችን ኢንኮተርምስ አስቀድሞ መልስ ይሰጥባቸዋል። በአጠቃላይ 11 ዋና ኢንኮተርምስ ያሉ ሲሆን የመጀመሪያው EXW ወይንም ኤክስ ወርክስ የሚባል ነው። በEXW ሻጩ እቃውን በፋብሪካ ወይንም በመጋዘን ብቻ ያዘጋጃል። ከዚያ በኋላ እቃውን ከመውሰድ ጀምሮ እስከ መጨረሻ መድረሻ ድረስ ያለውን ወጪና አደጋ ገዢው ይሸከማል። ስለዚህ EXW ወይንም ኤክስ ወርክስ የገዢው ኃላፊነት ከፍተኛ የሆነበት ኢንኮተርም ነው። ሁለተኛው FCA ወይንም ፍሪ ካሪየር። በFCA ሻጩ እቃውን ለገዢው በመረጠው አጓጓዥ ያስረክባል። እቃው ለአጓጓዡ ከተሰጠ በኋላ አደጋው ወደ ገዢው ይተላለፋል። ሶስተኛ FAS ወይንም ፍሪ አሎንግሳይድ ሺፕ ይባላል። በFAS ሻጩ እቃውን ከመርከቡ አጠገብ ያደርሳል። ከዛ በኋላ የመርከብ ጭነትና ቀጣይ ኃላፊነቶች የገዢው ይሆናሉ። ይህ ደንብ ለባህር ጭነት ወይንም በመርከብ ለሚጫኑ ጭነቶች ብቻ ይጠቅማል። አራተኛ FOB ወይንም ፍሪ ኦን ቦርድ። በፎብ ሻጩ እቃው በመርከቡ ላይ እስኪጭን ድረስ ኃላፊ ነው። እቃው በመርከቡ ላይ ከተጫነ በኋላ አደጋው ወደ ገዢው ይተላለፋል። አምስተኛ CFR ወይንም ኮስት ኤንድ ፍሬት። በCFR ሻጩ የመርከብ ወጪን እስከ መድረሻው ይከፍላል። ነገር ግን እቃው በመርከቡ ላይ ከተጫነ በኋላ አደጋው ሙሉ ለሙሉ ወደ ገዢው ይተላለፋል። ስድስተኛ CIF ወይንም ኮስት ኢንሹራንስ ኤንድ ፍሬት። በCIF ሻጩ የመጓጓዣ ወጪንና የእቃውን ኢንሹራንስ ይከፍላል። ነገር ግን አደጋው እቃው በመርከቡ ላይ ከተጫነ በኋላ ወደ ገዢው ይተላለፋል። ሰባተኛ CPT ወይንም ካሬጅ ፔድ ቱ። በCPT ሻጩ የመጓጓዣ ወጪን እስከ ተስማማበት ቦታ ድረስ ይከፍላል። ነገር ግን እቃው ለመጀመሪያው አጓጓዥ ከተሰጠ በኋላ አደጋው ወደ ገዢው ይተላለፋል። ስምንተኛ CIP ወይንም ካሬጅ ኤንድ ኢንሹራንስ ፔድ ቱ። CIP ሻጩ የመጓጓዣ ወጪንና የኢንሹራንስ ሽፋንን ይከፍላል። እቃው ለአጓጓዥ ከተሰጠ በኋላ ግን አደጋው ወደ ገዢው ይተላለፋል። ዘጠነኛ DAP ወይንም ዴሊቨርድ አት ፕሌስ። በዳፕ ሻጩ እቃውን እስከ ተስማማበት ቦታ ድረስ ያደርሳል። የኢምፖርት ጉምሩክ ቀረጥና ግብርን ግን የገዢው ኃላፊነት ናቸው። አስረኛ DP ወይንም ዴሊቨርድ አት ፕሌስ አንሎድድ። በዲፒዩ ሻጩ እቃውን እስከ መድረሻው ያመጣል እንዲሁም ያወርዳል። ከዚህ በኋላ የኢምፖርት ጉምሩክና ሌሎች ሂደቶች የገዢው ኃላፊነቶች ይሆናሉ። 11ኛ DDP ወይንም ዴሊቨርድ ዲዩቲ ፔይድ። በዲዲፒ ሻጩ ከፍተኛውን ኃላፊነት ይወስዳል። የመጓጓዣ ወጪ፣ የኤክስፖርት ጉምሩክ፣ የኢምፖርት ጉምሩክ ቀረጥና ግብርን ጨምሮ እቃው እስከ ገዢው ድረስ ይደርሳል። ስለዚህ DDP የሻጩ ኃላፊነት ከፍተኛ የሆነበት ኢንኮተርም ነው። በአጠቃላይ ኢንኮተርም 2020 በዓለም አቀፍ ንግድ ውስጥ የገዢና ሻጭ ኃላፊነቶችን በግልጽ የሚያስቀምጡ ዓለም አቀፍ ደንቦች ናቸው። ከውል በፊት ትክክለኛውን ኢንኮተርም መምረጥ ወጪን ለመቆጣጠር፣ አደጋን ለመቀነስ እና የንግድ ግንኙነትን ለማሳለጥ በጣም አስፈላጊ ነው። ውድ የኢትዮ ትሬዲንግ ከስተምስ ቻናል ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። ጠቃሚ ሆኖ ካገኙ ላይክ፣ ሼር እና ሰብስክራይብ ያድርጉ። ለተጨማሪ የጉምሩክ የኢምፖርት እና ኤክስፖርት ትምህርቶች ኢትዮ ትሬዲንግ ከስተምስ ቻናልን ይከታተሉ። አመሰግናለሁ።